ለ24 ሰዓት ነው ያልኩት። ለ24 ሰዓት ፕሬዝዳንት ብትሆኚ ምን ታደርጊ? ሴቶች መኪና ሰጣችሁ ነበረ ለሁላችሁ ሴቶች። እናንተ 24 ሰዓት ውስጥ ፕሬዝዳንት ብትሆኑ ምን ታደርጉ ነበር? ሰላም ሰላም፣ እንዴት ናችሁ ቤተሰብ? ዛሬ በጥሩ የሆነ በአዲስ ደስ በሚል ቪዲዮ መተናል። ማቲ ትባላለች፣ እኔ ቤሊ። ምርጥ የሆነ ጥያቄ መልስ ይዘን መተናል። ዘና ፈታ እንደምትሉ እርግጠኛ ነኝ። አብራችሁን ሆኑ። አብራችሁን ቆዩ። እንግዲህ ብልጡ ማን እንደሆነ እስኪ ስመልሰው ታያላችሁ። እና ጥያቄሽን እስክትቀጥይልኝ ዝግጁ ነሽ? አምሬ ጥያቄ ነው የምጠይቅሽ። ኦኬ እሺ፣ ዝግጁ ከሆንሽ እሺ። ለ24 ሰዓት ለ24 ሰዓት ነው ያልኩት። ለ24 ሰዓት ፕሬዝዳንት ብትሆኚ ምን ታደርጊያለሽ? ፕሬዚደንት አስበሽዋል? እኔ ፕሬዚደንት ብሆን 24 ሰዓት መጀመሪያ ሲሪየስሊ ብናየው ትምህርትና ጤናን አሻሽላለሁ። ማለት ትምህርት ላይና ጤና ላይ በጣም የሚሻሻል ነገር አለ ኢትዮጵያ ላይ፣ እሱ በጣም አሻሽላለሁ። ስፔሻሊ ህፃናቶችና እናቶች ላይ ያለው ሕክምና ላይ በጣም የጤና ጉዳይ ላይ እንደሚሻሻል አደርጋለሁ። ትምህርት ላይ ደግሞ ብዙ መሻሻሎች አደርጋለሁ። ምክንያቱም ወጣቱ ትምህርቱን እንዲወደውና ወደ ትምህርት እንዲፈስ አይነት ቪዲዮ አደርጋለሁ። ከዛ ደግሞ ፕሬዚዳንት ከሆነ 24 ሰዓት ግን ያንስም እኮ 24 ሰዓት ብቻ ነው ያለሽ። 24 ሰዓት ላንቺ ነው። ሁላችሁ ሴቶች መኪና ሰጣችሁ ነበረ ለሁላችሁ ሴቶች በ24 ሰዓት ውስጥ መኪና 24 ሰዓት ውስጥ በቃ መኪና ፕሬዚዳንት እኮ ነኝ መኪና አስፈታለሁ። በቃ ያለ ሀገሪቷ ውስጥ ያለ መኪና አሪፎቹ ሴቶች የተወለደች ሴት ከ18 በላይ የሆነች ሴት መኪና እንድኖራት አደርጋለሁ። ምክንያቱም ስሙን ስላወቅኩት። ሁለተኛ ጥያቄ ልጠይቅሽ። እሺ፣ ሙስና እንዴት ትዋጊው ነበር? ሙስና እንዴት ነው የምዋጋው? እንዴት ነው የማቆመው ማለት ነው? ሙስና እንዴት ነው የማቆመው? በ24 ሰዓት ውስጥ ሆኜ ሙስና እንዴት ትዋጊው ነበር? 24 ሰዓት ተይ እንጂ እንዴት ቆመው እንዴት አደርጋለሁ? እንዴት 24 ሰዓት ኮቹ በጣም ትንሽ ነው አውቃለሁ። ሙስና እንዴት ነው የምቋቋመው በ24 ሰዓት ውስጥ? ጋይሶች አንቺ እኮ መኪናን ለሁሉም ሴቶች የኢትዮጵያ ሴቶች መኪና ሰጣለሁ መስጠት ቀላል ነው። አሁን መወጋት ደግሞ የሆነ ሙስናን ማስቆም ደግሞ የቱ ጋር እንዳለ ማን ነው ማጣራት ያስፈልገዋል እኮ። ማጣራትሽ መኪና መስጠት እኮ ለሴት ማጣራት ያስፈልግሻል። ኖ 18 ዓመት በላይ መሆን አለመሆናቸውን ኖ እሱ ቀላል ነው። የትምህርት መረጃቸው ይዘው ይመጣሉ፣ ችግር የለውም። የትምህርት መረጃቸው ይዘው ይመጣሉ። መኪናው ይምጣ ነው እንጂ እንዳያጥር ነው እንጂ እሱ መረጋገጥ ቀላል ነው። ሙስና ለመረጋገጥ ግን ሌባው ማወቅ አለብሽ፣ መንስኤው ደግሞ ማወቅ አለብሽ። ከየት መጀመሪያ ነው? በቃ እሺ፣ በቃ ሙስና ለማቋረጥ አይዞሽ፣ አታልቅሽ። ለማቋረጥ ሳይሆን ሙስናን እንዴት ትዋጊዋለሽ በ24 ሰዓት ውስጥ? 24 ሰዓት ውስጥ ሙስና መኪና ሲሰጡ ዘመዳቸው እንዳልሆኑ ጠይቃለሁ። ከዛ ደግሞ ምን አደርጋለሁ ብለሽ ነው? 24 ሰዓት ውስጥ ሙስናን መቆጣጠር አልችልም። ሶሪ ሙስና በ24 ሰዓት ውስጥ። እሺ፣ ወደ ሌላ ጥያቄ። ለወጣቶች ምን ታደርጊያለሽ? ለወጣቶች የእውነት ማይንድሴት ላይ አሪፍ ስልጠና እንዲኖር አደርጋለሁ የሚያስፈልጋቸውን። ከዛ ደግሞ ስራ እድል የሚያገኙበት ባይዘው ማይንድሴት ስልጠና ከተደረገ ስራ እድል ፈጣሪነታቸውን በዛ እንትን ይላል። ከዛ ደግሞ የስራ እድል እንዲስፋፋ አደርጋለሁ። እሱን ላይ አደርጋለሁ። ራሳቸው ላይ እንዲሰሩ ምናምን አደርጋለሁ። በጣም ጥሩ። አንድ ህግ ብቻ ማውጣት ብትችይ፣ አንድ ህግ ብቻ ማውጣት ብትችይ ምን አይነት ህግ ታወጫለሽ? አንድ ህግ ብቻ ቢሆን ማለት ነው። ህፃናቶች ላይ ነው ህግ ማውጣት የምፈልገው። ልክ የትምህርት ሂደታቸው እንዴት መማር አለባቸው፣ እኛን ያላገኘነውን ስልጠና ባገኘው ያለውን ነገሮች ህፃናት ሁሉ እንዲያገኙ ስልጠና ትምህርትን እንዲወዱና የትምህርትን አሰጣጥ ህፃናቶች ላይ ቆንጆ እንዲሆንና የህፃናት ምቹ እንዲሆን ትራንስፖርት ለህፃናት ብቻ ትራንስፖርት እንዲኖር ህግ አወጣለሁ።
ህጻናቶች ላይ ነው ህግ ባወጣው ሶሪ። ይሄ ሁላ ህግ የምታወጪው ግን በ24 ሰዓት ውስጥ ነው? አዎ በቃ 24 ሰዓት ነው የሰጠሽኝ። ባይ ዘ ወይ 24 ዓመት ቢሆን ደስ ይለኝ ነበር። ባይ ዘ ስልጣን እንኳን ብዙም ደስ የሚል ነገር አይደለም፣ ግን ህፃናትና ሴቶች ላይ በጣም መሰራት አለበት ብዬ አምናለሁ። ባይ ዘ ወይ ወንዶችም ብዙ ነገር መሰራት አለበት፣ ግን ስፔሻሊ ህፃናቶች ላይ መሰራት ስላለበት ህፃናት በቃ በቂ የሆነ ትምህርት እንዲያገኙና ወላጆቻቸው ደግሞ ወጪን ፈርቶ ከትምህርት እንዳያስቀራቸው ስፔሻሊ እስከ 10ኛ ክፍል ወይም ደግሞ እስከ 15 ዓመት ቢያንስ እስኪሆናቸው የሆነ ነፃ የሆነ እድል እንዲያገኙ ከዛ ትምህርት ፍቅሩን እንዲኖራቸው ምናምን ወጪን ፈርቶ ከትምህርት እንዳይርቁ ምናምን አደርጋለሁ። በጣም ጥሩ፣ እሱን አደርጋለሁ። በጣም ጥሩ። ሌላ ጥያቄ አለኝ። ወደ ሌላ ጥያቄ ከመሸጋገሬ በፊት ግን እናንተ 24 ሰዓት ውስጥ ፕሬዝዳንት ብትሆኑ ምን ታደርጉ ነበር? ይሄንን በኮሜንት አሳውቁኝ። እና ላንቺ ደግሞ ሌላ ጥያቄ አለኝ። ያጨረስኩ እንዳይመስልሽ እሺ? ያው ጥያቄን ጽፌ ነው ያዝኩትና እያነበብኩ ነው የምጠይቅሽ። ዛሬ አንድ አስቸጋሪ የሆነ ምርጫ ሰጥሻለሁ። 2 ሚሊዮን ብር ወይስ እውነተኛ ፍቅር ትመርጫለሽ? 2 ሚሊዮን ብር ወይም እውነተኛ ፍቅር? 2 ሚሊዮን ብር እና እውነተኛ ፍቅር በምንድን ነው የማውቀው? መጀመሪያ እውነተኛ ፍቅሩን በምንድን ነው የማውቀው? ማለት 2 ሚሊዮን ብር ሪል ነው ያለው መሬቱ ብሩ አለ ይታያል። እውነተኛ ፍቅር ማረጋገጫ እውነተኛ ፍቅር መሆኑስ በምንድን ነው ማረጋገጫ? ወይስ ከፍቅረኛ ጋር ከኤክስፒሪየንስ ነው? እሱ ጥያቄው ላንቺ ነው። ስለዚህ ከኤክስፒሪየንስ ነው ጥያቄው ላንቺ ነው። በራስሽ እንትን መልሹ እኮ ጥያቄ ለኔ ነው። 2 ሚሊዮን ብር ከሚሰጥሽና እውነተኛ ፍቅር በምን ተረጋግጦ ነው እውነተኛ ፍቅር? እውነተኛ ፍቅር እኮ በሂደት እና ምናምን ነው የሚታወቀው እኮ። የቱን ትመርጫለሽ? አይ ሶሪ እውነተኛ ፍቅር መምረጥ እኮ ነው። በእውነት ብር አይገዛው ፍቅር ነው፣ ብር አይገዛው። ግን ደግሞ እውነተኛ ፍቅሩ አረጋግጣችሁ አለ የምትሉት ካለ አዘጋጅታችሁ ቢሆን የሚታይ ማዘጋጀቱም ከኛ ነው። እንደ ድልሽ ከሆነ ግን እንደ ድሌ ከሆነ ብሩን ነው የምመርጠው። ምክንያቱም ለምን በይ ምክንያቱም ብሩ ኦን ሃንድ ነው አለ፣ ፍቅሩ ደግሞ ራስሽ ፈልጊ ነው። ስለዚህ ብሩን ይዤ ስራን እየሰራው ቀስ ብዬ እውነተኛ ፍቅርን አገኛለሁ ጸሎት እያደረኩኝ። ስለዚህ ብሩን መርጫለሁ። 2 ሚሊዮን መርጫለሁ። ወይኔ እናቴ ለምን የሚለው ጥያቄ መለስሽልኝ? ለምን የሚለው በጣም ያብራራውላችሁ። ባይዘይ ለምን የሚለው መሰላችሁ? ለምሳሌ 2 ሚሊዮኑ አለ ተይዟል። እውነተኛ ፍቅሩ ደግሞ ይሄ ነው። ፍቅር አይበልጥም? ከ2 ሚሊዮኑ ፍቅር አይበልጥም? ይበልጣል። ግን አሁን ላይ ፍቅር ላይ አይደለሁም፣ ፍቅረኛም አላገኘሁም፣ ለፍቅርም ልጅ ካልሆንኩኝ ግን ብሩ ግን በጣም ያስፈልገኛል ስራ እየሰራሁ። አሁን እኮ ትክክለኛ ቀጥተኛ ጥያቄ ነው እየጠየኳት ያለው። አሁን አንቺ ፍቅረኛ አለሽ ወይ የለሽም ወይ ምናምን አይደለም እዚህ ጋር መረዳት ያለብሽ። እዚህ ጋር 2 ሚሊዮን ብር እና እውነተኛ ፍቅር ቢሰጥሽ የቱን ትመርጫለሽ ነው? ሶሪ ፍቅሩን ነው የምመርጠው። ባይኖር ሁሉ ከሌለ ፍቅር እመርጣለሁ። እንደዛ ነው ያልኩሽ። ግን ለምን 2 ሚሊዮን ብር አልመረጥሽም? 2 ሚሊዮን ብር ብዙ ነው። ብዙ ነው። ብዙ ነገር አደርግበታለሁ፣ ብዙ ነገር ማድረግ እችላለሁ ምናምን። ፍቅሩ ደግሞ በጣም ያስፈልገኛል ከብሩ በላይ። ፍቅር ሲኖረኝ 2 ሚሊዮንን አብረን እናመጣዋለን። እሺ ግን ፍቅር ብቻውን ቤት ይገዛል ብለሽ ታስቢያለሽ? ፍቅር ብቻ በጣም ይገዛል። በደንብ አድርጎ ይገዛል። እንዴት አድርጎ አይገዛም? ፍቅር እንዴት አድርጎ ይገዛ መሰለሽ? ከወደድሽ በቃ ፍቅር እኮ ብር ብቻም እኮ ቤት አይገዛም። ጭንቅላት ሲኖርሽ ነው አይደል? አጠቃቀም ስታውቂበት ነው አይደል? ስለዚህ ፍቅር ካለ ደግሞ አጠቃቀምን ትግባቢያለሽ። አንዳንዴ እኮ ፍቅር የሌለው ቤት እኮ ቤታቸው ሽጦ ተለያይተዋል። ስለዚህ ከቤት ይልቅ ከምንም ህንፃ ይልቅ ፍቅር እንደሚበልጥ ብዙ ቦታዎች አይተናል። በጣም ብዙ ሀብቷል። ፍቅር ባለመኖሩ መስማማት ባለመኖሩ ግን ያ ነገር ሁሉም ፍርስ ብለዋል። ልጆቻቸው ተበታትነዋል። ስለዚህ እኔን ፍቅሩን ከያዝኩኝ ግን ከእግዚአብሔር ጋር ፍቅሩን ከያዝኩኝ ሁሉም ነገር ይሳካል። ከዛ ደግሞ ከእግዚአብሔርና በፍቅር ጋር የተገነባ ደግሞ አይፈርስም ብዬ አምናለሁ። እሺ ሌላ ጥያቄ ልጠይቃት እስኪ። እውነተኛ ፍቅር ባይኖርስ
ማለት አለ እኔ እስካለው እስካለ እውነተኛ ፍቅር አለ እንዴ? ባይኖርስ የሚባል አለ እንዴ? እኮ ባይኖርስ እንዴ? ባይኖር የሚባል የለም። ይኖራል። እንደምንም አድርጋችሁ አኑሩት። እኛ አይደለን የምናኖረው፣ እኛ አይደለን። አይ ግዴታ ይኖራል እኮ ይኖራል የምትይ ከሆነ በራስሽ የተማመንሽው ነገር ካለ እሺ አለ። አይ ፍቅር በቃ እግዚአብሔር እኮ ራሱ ፍቅር ነው። ስለዚህ እኛን ሲፈጥረን ፍቅር አድርጎ ስለፈጠረን ፍቅር እናገኛለን። ፍቅር አለ። አይ ፍቅር አለ። እሺ ሌላ ጥያቄ ለእናንተም ለሷም ለሁለታችሁ ጥያቄ ልጠይቃችሁ፣ ለተመልካችም ለእንግዳዬም ማለት ነው። ዛሬ ወይ በጣም ይበርዳል ነው፣ በጣም ብርድ አለ እና ለዛ ደግሞ ቤት ሆነን የብርድ ልብስ አድርገንም አልቻልነውም። ብርድ አለባት ልጅቷ፣ ለዛ ነው እንጂ እኔ አልለበስኩም፣ አልበረደኝ። በጣም ገርማለሽ አንቺ አልበረደሽም ዛሬ ነው። እሺ አንድ ጥያቄ መጨረሻ ጥያቄ ልጠይቅሽ። ገንዘብ ያለ ፍቅር ወይስ ፍቅር ያለ ገንዘብ? በጣም ከባድ ነው። ገንዘብ ያለ ፍቅር ወይስ ፍቅር ያለ ገንዘብ? ኖ ገንዘብ ያለ ፍቅር ነው የሚሻለው። ፍቅር በጣም እፈልጋለሁ ብያችኋለሁ፣ ግን ደግሞ ምንድነው ገንዘብ ከሌለ ፍቅር የለም። እናመጣለን ምናምን ልል እችላለሁ፣ ግን ያለ የምትሰሪም ላመጣ አልችልም ማለት ነው። ገንዘብ ያለ ሁለቱም ረጭ እየተባልኩ ነው። ስለዚህ እኔ ብርን ነው የምፈልገው። ችግር የለውም እንዴ? አይ እያየሽ ሊሆን ይችላል። ችግር የለውም። ብርን ነው የምፈልገው ማለት ከሰውየው ሳይሆን ብር እፈልጋለሁ። ስለዚህ ገንዘብ ያለ ፍቅር ወይ አሁን እዚህ ጋር ቆይ አንዴ ላስቆምሽ። ይቅርታ መጀመሪያ እውነተኛ ፍቅር ማለት አሁን ግን ገንዘብ ያለ ፍቅር ወይስ ፍቅር ያለ ገንዘብ ስትባል ፍቅር ገንዘብ ያለ ፍቅር አለች። መጀመሪያ እውነተኛ ፍቅር ለምን መረጥሽ? አሁን ደግሞ ለምን ገንዘብ መረጥሽ? እንዴ እንደዛ እኮ ነው። እንትን ነው ምን ሲኖርሽ ማንም ይወድሻል። ሲኖርሽ ማንም ይወድሻል። እናትሽን ታከብርሻለች አይደለም? እንደዛ ከሆነማ መጀመሪያውንም ገንዘብ ነበር መምረጥ የነበረብሽ። አይ ገንዘብ ምንድነው ጥያቄው? መጀመሪያ እኮ ይለያያል። ይለያያል። ያው ነው መጀመሪያ 2 ሚሊዮን ብር ትመጫለሽ ወይስ? የሉም እኮ ሁለቱም እኮ የሉም። በሐሳብ እኮ ናቸው እነዚህ። ኢማጂን ናቸው። ላይክ ፍቅር ያለ ገንዘብ እያልሽኝ ያለሽው እኮ ፍቅር ያለ ገንዘብ እያልሽኝ ያለሽው ሰርቼን ማምጣት አልችልም፣ በቃ ሀብት አታገኝም። ግን ሀብት ሳይደርስ በድህነት ይዘሽ ተቃቅፈሽ ፍቅር ያዢ አይደለም። ሊያዋድደን አይችልም። በረሃብ ውስጥ ልንዋደድ አንችልም። በቁንጫ ውስጥ ልንዋደድ አንችልም። በጭራሽ ሙቀት የለም ምን የለም። ቁንጫ እየበላን ምንም ሰላም የሚባል ነገር የለምና ድህነት ውስጥ ቁንጫ አለ፣ ድህነት ውስጥ ራብ አለ፣ ድህነት ውስጥ አለመስማማት አለ፣ መገርጣት አለ። የእውነቴን ነው እና እኔ ሶሪ እኔ ብሆን ሚዛናዊ ለመሆን ሁለቱንም እመርጥ ነበር። እንዴ አመዛዝኝ በቃ ፍቅርም እንዲኖር ገንዘብም እንዲኖር። ፍቅርም እንዲኖር እሱ ምርጫ ካለማ አልሰጠሽም ማለት ከራስሽ ቢሆን ነው እንዴ? እሱ ምርጫ ምታመጩ አይደለም። የራሴ እንትን ነው ምን ነው ራስ ያዙስ ያስበላል ባይለው። ለዚህኛውም ጥያቄ እናንተን እጠይቃችኋለሁ። ኮሜንት ላይ አሳውቁኝ። እናንተስ ብትሆኑ እውነተኛ ፍቅርን ትመርጣላችሁ ወይስ ገንዘብ? ገንዘብ ማለት 2 ሚሊዮን ብር ነው እዚህ ጋር እየተወዳደረ ያለው። እውነተኛ ፍቅር ነው 2 ሚሊዮን ብር ነው። የቱን ትመርጡ ነበረ የሚለውን ነገር ኮሜንት ላይ አስቀምጡልኝ። ሼር፣ ሰብስክራይብ ወዳችኋለሁ። በጣም በመጫን ሰብስክራይብ አድርጉልን፣ አበረታቱን። እናመሰግናለን። አሳድጉን፣ አበረታቱን።